ሰላም ሰላም ቤተሰብ እንዴት አደራችሁ? ደህናችሁን አደራችሁ? ሁሉ ሰላም ሁሉ አማን። እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። ከእናንተ ጋር ሁሉ ሰላም? እኔ ያለሁላችሁ እግዚአብሔር ይመስገን። ለማታውቁኝ ወለተ ማርያም ነኝ በሚዲያ ማለት ነው። እናት ነሽ እባላለሁ። ባለም ስሜ ደግሞ እናት ነሽ እባላለሁ ማለት ነው። እና እስኪ አንዳንድ ነገሮች ለእናንተ ይጠቅማል ብዬ ያሰብኩት ነገር ስላለ እስኪ በጽሞና አዳምጡኝ። ይሄንን አስቀያሚ ድምፅ እንግዲህ ይቅርታ አድርጉልኝ ስለ ድምፄ። አዲስ ነኝ፣ አበረታቱኝ። ባለው ነገር ደግሞ አበረታቱኝ። እናንተ ስታበረታቱ ደግሞ የተለያየ ነገሮች ደግሞ ጥሩ ጥሩ ይሆናሉ ብዬ ያሰብኳቸውን ነገሮች፣ ጥሩ ነገሮችን ለእናንተ የሚጠቅሙ ነገሮችን በተለይ ለአዲሶች ነው ይሄንን ማቅረበው ማለት ነው። ይጠቅማችኋል። እባካችሁ ትንሽ ደቂቃ አብራችሁን ቆዩ ከዚህ ከአስቀያሚ ድምፄ ጋር። አመሰግናለሁ። እሺ ውዶችዬ፣ አሁን ልላችሁ የነበረው ማለት ነው ምን መሰላችሁ? አረቦችን በጭራሽ አትመኗቸው። ቢስቁላችሁ ምን ቢሏችሁ ቢያጫውቷችሁ በጭራሽ አትመኗቸው። ልባችሁን አትስጧቸው ነው የምለው። ማርያምን በእኔ የደረሰው በእናንተም እንዲደርስ አልፈልግም። በእውነት ነው የምላችሁ። በእውነት አረቦች ሲባሉ በቃ የሆነ አላ የሳር ጉድጓድ ናቸው። አሁን ሳር ተጨምሮበት ጉድጓድ ላይ ደህና ምድር ነው ብላችሁ ስትገቡበት ይዟችሁ ወደ ውስጥ ነው የሚሳምጥ አይደለ? ልክ እነሱ የሳር ጉድጓዶች ናቸው። በጭራሽ አትመኗቸው። ማርያምን እኔ ብታምኑም ባታምኑም አትመኑ ነው የምል። በቃ አረቦችን ማመን ከንቱን ቀብሮ እነሱን ቅብር በደንብ አድርጎ ቅብር፣ እውነቴን ነው የምላችሁ፣ ቅብር አድርጎ ቀብሮ የጣላቸው ነው። የተረገሙ ናቸው። ማርያምን እንዳታምኗቸው፣ ልባችሁን እንዳሰጧቸው። እናንተ አሁን አጫወቱን ወይም ደግሞ የሆነ የሚያዝናና ነገር አብረን አሳለፍን ብላችሁ እናንተ የውስጣችሁን የአንጀታችሁን የቤተሰባችሁን ጉዳይ አትናገሩ። ለአረቦች በጭራሽ አትናገሩ። እናንተኑ አዙሮ ነው እንትን የሚላችሁ ማለት ነው። እናንተ ላይ ነው ዙሮ የእናንተ መሳለቂያ ነው የሚሆኑ። በእውነት ይሳለቁባችኋል። ኋላ ላይ የሆነ አንድ ቀን የሆነ ከፋ ነገር ላይ ስትደርሱ እናንተን ነው ይዘዋችሁ የሚቀመጡ። የቡና መጠጫ ነው የሚያደርጓችሁ። እኔ ላይ ስለደረሰ ነው ማለት ነው ይሄ ነገር ምላችሁ። እኔን ሰድቤ እንደመጣሁኝ አዲስ ሁኜ ማለት ነው በቃ የሆናላ ስለ ኢትዮጵያ ትጠይቀኛለች፣ ብዙ ነገር በቃ ስለምኖረ ትጠይቀኛለች፣ ስለ ቤተሰቦች ትጠይቀኛለች። ከዛ ምን አረገች ይመስላችሁ? ይህን አጋጣሚ ተጠቅሜ ልነግራችሁ ስለፈለግኩ ነው እንጂ ይህን ቪዲዮ እንደውም በትክክለኛው ብዙ ነገሮች አሉ ከሱ አይገጠመኝ ማለት ነው። ብዙ ነገሮች ማለት ነው ማለት እናንተ የምትማሩበት አሁን የገባኝ በስተመጨረሻ በእውነት አሁን በጣም ለምንድን ነው እንደዚህ ያደረኩት እያልኩኝ ማለት ነው። እውነት በጣም እናደዳለሁኝ። ከዛ ስለ ኑሮ ትጠይቀኛለች፣ ስለ ቤተሰቦች ትጠይቀኛለች፣ ስለ ሀገር ትጠይቀኛለች። እናንተ ሀገር ቤት አለው ትላለች። አዎ የሚገርማችሁ ነገር ማለት ነው ዩቲዩብ ላይ ስገባ ቆንጆ ቤት ነው የሚታየው፣ ያው በሚዲያም ላይ ስለሚለቀቅ ማለት ነው። እግዚአብሔር ይመስገን ኢትዮጵያ ቆንጆ ሀገር ናት፣ ከምንም በላይ ማለት ነው። እንደምታውቋት ቆንጆ ሀገር ናት። እና ትጠይቀኛለች፣ አሳያታለሁ። እንዴ ትላለች፣ ይሄ ኢትዮጵያ ነው እንዴ ቅብጥሲ ምናምን ትላለች። በጣም ነው የምትገረመው። አዎ እላታለሁኝ። በጣም ነው የሚገርማት ማርያምን። ብቻ ስለ ኑሬ መናገሬን የቆጨኝ እኔን አሁን ማለት ነው። ምንድን ነው እንዴት ነው ምናምን ስትለኝ እኔ ደግሞ እውነት መሰለኝ። አያችሁ ማለት እኔ በሰላማዊ መንገድ ሰርቼ ወደ ሀገሬ ቤተሰቦች ጋር ለመቀላቀል ስለፈለግኩኝ ለስራ ስለወጣሁኝ የኑሮዬን ሁኔታ ደግሞ ለምን እደብቃለሁ አልኩና ተናገርኩኝ ማለት ነው። ቤት አለሽ ስትለኝ ቤት የለኝም አልኳት ማለት ነው። እና እንዴት ነው የምትኖሪ ስትለኝ ተከራይቼ ነው የምኖረው። ስንት ክላስ ነው አለችኝ። ወይኔ ኧረ አንድ ክላስ ናት አልኳት። የምተኛ የት ነው አለችኝ። እዛው ሳሎኑ የት አለ? እዛው የእንግዲያ ክላስ አለችኝ። መጅልስ አለችኝ። ኧረ የምን መጅልስ ነው ደግሞ እንዴ? ውድ እኮ ነው ቤት እኮ ለመከራየተኛ ሀገር እኮ በጣም ውድ ነው። አንደኛ እውነቴን ነው። ወደ አዲስ አበባ የምትኖሩ ልጆች ልታውቁት ትችላላችሁ። በጣም ውድ ነው። አዲስ አበባ ላይ ስትኖሩ አንድ ቤት በጣም ውድ ናት። አንድ ክላስ ማለት ነው አይደለም 2-3 ክላስ ሊሆን ማለት ነው። በዛ ላይ ልጅ እያሳደጋችሁ ከሆነ በጣም ከባድ ነው የሚሆንባችሁ የአዲስ አበባ ኑሮ ጋር ማለት ነው። እና ይህን ሁሉ በቃ ያለውን ነገር ተናገርኩኝ። ማርያም ብታምኑኝም ባታምኑኝም ያለውን ነገር ተናገርኩኝ ማለት ነው። ስለ ትዳሬ እንዴት አድርጌ ትዳር እንደያዝኩኝ፣ ከልጅነቴ ምን እንደገጠመኝ፣ ከእናቴ ጋር ስኖር እንዴት እንደነበረ ሁሉ ነገርኳት። ማለት ሞኝነትም ነው ይሆናላ። ሲቀርቧችሁ እናንተ ደግሞ እንደ እህት ትቀርቧችኋላችሁ። እናንተ እንደ ቤተሰብ እንደ እናት ትቀርቡና ታወሯቸዋላችሁ። እና እነሱን አትመኗቸው፣ አታውሯቸው።
ምን አደረገኝ በስተመጨረሻ የሆነ ቀን በቃ ማለት የቀኔ እያለቀ ከአመት በኋላ አመት ከ6 ወር አካባቢ ሲሆን አንደኛ ጸባዋ ተቀየረብኝ፣ ሁለተኛ ያንን ያልኳትን ድጋሚ የኔኑ እንደዚህ እኮ ነሽ ትለኝ ጀመረ። እንደዚህ እኮ ሆነሽ ነው የመጣሽ ረሳሽው እንዲህ አለችኝ። ብዬ በጣም ነው የገረመኝ። አይገርምም? እንደመጣው ነው ይሄን ነገር የነገርኳት ማለት ነው። እንደመጣሁ ነገርኳትኝ። እና እባካችሁ ከቻላችሁ ጥንቃቄ አድርጉ፣ ማርያምን ጥንቃቄ አድርጉ ለምትናገሩት ነገር ማለት ነው። ስትናገሩ ተጠንቀቁ። በቃ እንደው አዲስ ነንና እነሱ ጋር ነን ለማመድ ያለን ብላችሁ የሆነውን ያልሆነውን አትወሽክቱ ማለት ነው። እንደኔ እባካችሁን ተጠንቀቁ ማለት ማርያምን ተጠንቀቁ። እውነት ዝም ያለ አፍ ዝንብ አይገባበትም አሉ እና እባካችሁን ጥንቃቄ አድርጉ ለቻላችሁት ያህል። እኔ እንደዛ ሁኜ ከዛ ለጓደኛዋ ምን ትላለች ሂዳ ቤት የላትም፣ አንድ ክላስ ነው ክላሷ፣ እንደዚህ ነው የምትኖረው፣ ተከራይታ ነው የምትኖረው ምናምን እያለች ማለት ነው። እኔም የሆነ የሌለ ነገር አድርገች ማለት ነው። የሌለ በጣም የተሳቀኩት ማርያምን። አንደኛ አስባችሁታል፣ ቡና ሊጠጡ ሂደው እዛ ነው እንደዛ ያለች። በጣም የደነገጥኩት። ወይ ምስኪን እንደዚህ ነው እንዴ? እና ለምንድነው ብዙ አመት ማሰሩ ምናምን አለችኝ። አሁን አንቺ ልትሄጂ ነው አለችኝ። አዎ ሄዳለሁ፣ ወደ ሀገር መግባት ነው የምፈልግ ስላት፣ እንዴ ቤት እኮ የለሽም ለምንድነው የምትሄጂ ምናምን ምን ስለዛን ቀን የተናገርኩኝ። እውነት እኔ ራሴን የወቀስኩት፣ በእውነት ራሴን የወቀስኩት። እና በቻላችሁት አቅም ተጠንቀቁ ነው የምላችሁ። ማርያምን ተጠንቀቁ ባካችሁን። ለማንኛውም ጥንቃቄ አድርጉ። እነሱን አትመኗቸው፣ የውስጣችሁንም አትናገሩ እንደኔ። በተረፈ መልካም ቀን ሁላችሁ። ቻው